ሻሎም ሻሎም፣ እንደምን አላችሁ? እግዚአብሔር ይመስገን። ዛሬም አንድ ክፍል ይዤላችሁ ወደ እናንተ መጥቻለሁ። በፈተና የሚጸና የተባረከ ነው ከሚል ርዕስ እንማራለን። በሰው ላይ ስለሚደርሰው ፈተናዎች፣ ልዩ ፈተናዎች በሰው ላይ ይደርሳል። በሚደርሰው ፈተናዎች ላይ የሚጸና ግን የተባረከ ነው። እንዴት ደስ የሚልና ልብን የሚያሞቅ ድንቅ ቃል ነው! በፈተና የሚጸና። በሚደርሰው ፈተና ልዩ ፈተናዎች ሲደርስ ሐዘንና ጭንቅ፣ ሞትና ዋይታ፣ የምድር ውጣ ውረድ፣ ተስፋ የሚያስቆርጡ ብዙ የሆነ ፈተናዎች ሲደርስ በፈተናዎቹ ላይ የሚቆም የሚጸና፣ አይሆንም የሚል ተስፋ የማይቆርጥ ወደ ኋላ የማይመለስ የእግዚአብሔር ቃል የተባረከ ነው ይላል። ልትባረኩ ትፈልጋላችሁ? የተባረካችሁ ልትሆኑ ትፈልጋላችሁ? ተባርካችሁ ልትቀሩ ትፈልጋላችሁ? በፈተና ላይ ጽኑ። በሚደርሰው ፈተናዎች ላይ ጸንታችሁ ቁሙ። አዎ፣ ከተፈተና በኋላ ለሚወዱት ተስፋ እንደተሰጣቸው መጠን የሕይወት አክሊልን ይቀበላሉ። በፈተና ላይ የሚጸኑ ሰዎች እንደነ ኢዮብ ያሉ ሰዎች፣ እግዚአብሔርን አልሰድብም የሚሉት፣ ተስፋ የማይቆርጡት፣ እግዚአብሔር ሰጠ እግዚአብሔር ነሳ የሚሉት፣ ራቁቴን ወደዚህ ዓለም መጥቻለሁ እንዲሁ ይመለሳለሁ የሚሉት፣ በእግዚአብሔር ላይ ግን ቃል አላወጣም የሚሉት የሕይወትን አክሊል ይቀበላሉ። ከመከራው ስጋቱን ያርፋሉ። እግዚአብሔር ይመስገን። በሚደርሰው ፈተና ላይ ጽኑ። በእግዚአብሔር ላይ ተስፋ አትቁረጡ። የሕይወቱን አክሊል ትቀበላላችሁና። አክሊል የሚገኘው ከፈተና በኋላ ነው። ከሩጫ በኋላ ድል እንዳለው፣ ሽልማት እንዳለው ሁሉ፣ ወርቅ ሜዳሊያ እንዳለው ሁሉ የሕይወት አክሊልም ከፈተና በኋላ ነው። በራሳችሁና በሰይጣን ስትፈተኑ በፈተናዎች ላይ ጸንታችሁ ቁሙ። ማንም ሲፈተን ይላል ያዕቆብ ምዕራፍ 1 ቁጥር 12 ላይ ጀምሮ ያለውን ነው እያየን ያለነው። ማንም ሲፈተን በእግዚአብሔር ዘንድ እግዚአብሔር ፈተነኛ ይበል። ስትፈተኑ እንዴት ነው? እግዚአብሔር ፈተና ነው የምትሉት አይደል? እግዚአብሔር በክፉ አይፈትንም። ሰው ሲፈተነው በራሱ ምኞትና ሐሳብ ሲታለል ብቻ ነው። እግዚአብሔር በዝሙት ሊፈትን፣ በሞት ሊፈትን፣ ሰው ሰርቆ መጥቶም ታዲያ እግዚአብሔር ፈተና ሊል ነው አይደል? እግዚአብሔር እንዲሰርቅ አያደርግም። በስርቆት አይፈትንም። እግዚአብሔር በክፉ አይፈትንም። ብዙ ሰዎች እግዚአብሔር ፈተነኝ፣ እንዲወድቅ አደረገኝ ይላሉ። እግዚአብሔርን ጨካኝ ሊያደርጉ፣ ሰሚዎቹ እንዴት ጨካኝ እግዚአብሔር ነው እንዲሉ፣ ምናልባት ኢየሱስን ያልተቀበሉትና ያላመኑት ወደ ኢየሱስ እንዳይመጡ ከሚያደርጉ ነገሮች አንዱ እግዚአብሔርን ጨካኝ አድርጋችሁ በሳላችሁት መጠን ነው። እግዚአብሔርን እንዴት ነው የሳላችሁት? እንዴት ነው የገመታችሁት? ለእግዚአብሔር የሰጣችሁ ዕውቅናው ምንድን ነው? እግዚአብሔር በክፉ እንደሚፈትን፣ በኃጢአት እንደሚፈትን፣ እንድንወድቅ እንደሚያደርግ ይህንን ከሰሙማ ስለ እግዚአብሔር ያልሰሙት እንዴት ወደ እግዚአብሔር ሊመጡ ይችላሉ?
ወንድሞችና እህቶች ሆይ እግዚአብሔርን ጨካኝ አታድርጉ፣ አውሬው አታደርጉ። እንዴት ጨካኝ አምላክ ሆይ እንዲሉ አታደርጉ። እግዚአብሔር መልካም ክፉን የማያስብ እግዚአብሔር ነውና። ታዲያ ማን ነው የሚፈትነው? ሰው እንዴት ነው የሚፈትነው? እግዚአብሔር በክፉ አይፈትንም፣ እርሱ ራሱስ ማንንም አይፈትንም። እግዚአብሔር ማንንም አይፈትንም። አዳምና ሔዋን ተታለው የወደቁት በራሳቸው ምኞት ነው። ከሰይጣን በተላከው መልእክት ነው። እግዚአብሔር አይደለም እንዲወድቁ ያደረገው፣ እንዲፈተኑ ያደረገው፣ ከኤደን ገነት እንዲባረሩ ያደረገው እግዚአብሔር አይደለም። እግዚአብሔር ፈተነኛ ይበል ሰው። ነገር ግን ይላል እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። አዎ በፈተና ላይ የሚጸና የተባረከ ነው፣ የሕይወትን አክሊል ይቀበላል። ማንም እግዚአብሔር ፈተነኝ አይበል። ሰው ታዲያ እንዴት ይፈተናል? በራሱ ምኞት ሲሳብና ሲታለል ይፈተናል። ሰው በራሱ ምኞት ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ምኞት ኃጢአትን ትወልዳለች። አዎ ከምኞት በኋላ የሚመጣው ኃጢአት ነው። ከኃጢአት በኋላ የሚመጣው ኃጢአት ካደገች በኋላ ሞትን ትወልዳለች። ምኞት ኃጢአትና ሞት ይቀራረባሉ፣ ይስማማሉ፣ አንድ ናቸው። ሰው በራሱ ምኞት ይታለላል፣ ይፈተናል፣ ይወድቃል። ምኞት ኃጢአትን ይዞ ይመጣል፣ ኃጢአት ሞትን ይዞ ይመጣል። ይህንን የሚያደርገው ራሱ ባለቤቱ እንጂ እግዚአብሔር አይደለም። ሰው እንዲመኝ ኃጢአት እንዲሰራ እንዲሞት መቼም የእግዚአብሔር ፈቃድ አይደለም። የተወደዳችሁ ወንድሞቼ አትሳቱ። በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው ከሰማያት። አዎ የእግዚአብሔር ዓላማና የእግዚአብሔር ፈቃድ የእግዚአብሔር ሐሳብ በጎና መልካም ደስ የሚያሰኝ ይላል መጽሐፍ ቅዱስ። የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው እንጂ ክፉ አይደለም። ይህንን ታውቃላችሁ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስበው ወለደን። እግዚአብሔር በመልካም ወለደን እንጂ በመልካም አሰበን እንጂ በክፉ እኛን አላሰበን። ታዲያ ለምንድን ነው በፈተና ላይ ስትወድቁ እግዚአብሔር ፈተና የምትሉት? ከየት ያመጣችሁት ቃል ነው? ከየት ነው ያገኛችሁት? እንዴት እግዚአብሔር ሰውን በክፉ ይፈትናል? ሰው በራሱ ሲታለልና በራሱ ምኞት ይፈተናል እንጂ ለሰው ራሱን የቻለ ፈቃድ አለው፣ በተሰጠው በፈቃዱ እንጂ የሚመላለሰው እግዚአብሔር ክፉን እንድንመርጥም መልካም እንድንመርጥም እኛን አያስገድድም። ክፉን የሚሆኑ መልካምን የመምረጥ መብት ፈቃድ አለን። ታዲያ እግዚአብሔር በክፉ አይፈትንምና ስትፈተኑ ወደ እግዚአብሔር ሁሉን ነገር እንዳታመጡ፣ እግዚአብሔር እንዲህ አደረገኝ እንዳትሉ፣ በራሳችሁ ምኞትና በሰይጣን ተጣላችሁ ወድቃችሁ በእግዚአብሔር ላይ ነገሮቻችሁን አታምጡ። ሌሎች እግዚአብሔር እንዴት ጨካኝ ነው እንዲሉ አታስደርጉ። ያንን እንዳናደርግ እግዚአብሔር ይርዳን። በዛሬ መልእክት ብዙ ነገር ቁም ነገር እንዳገኛችሁ አምናለሁ። ይህንን ሰምታችሁ ተባርካችሁ ሌሎችም እንዲባረኩና እንዲሰሙ አድርጉ። ይህንን ሁሉ ስለምታደርጉ እግዚአብሔር ይባርካችሁ። ሌላ ጊዜ በሌላ መልእክት እስከምንገናኝ ድረስ እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር ይባርካችሁ። ዘመናችሁ፣ ህይወታችሁ፣ ስራችሁ በኢየሱስ ስም የተባረከ ይሁን። ሻሎም። እግዚአብሔር ይባርካቸው። አሜን።